ይህ የዓለማችን በጣም አደገኛና ጸያፊ አይብ ነው። ምክንያቱም በሺዎች የሚቆጠሩ ትሎች በውስጡ ይኖራሉና። ይህን ቪዲዮ የወተት ተዋጽኦ ለሚጠላ ወዳጃችሁ ላኩለት። የምግቡ ስም ካሱማርዞ ሲባል ትርጉሙም የበሰበሰ አይብ ማለት ነው። ይህ በጣሊያን ሰርዲኒያ ደሴት የሚዘጋጅ ባህላዊ የበግ ወተት አይብ ነው። አይቡ የሚዘጋጀው የቺዝ ዝንቦች እንቁላል በውስጡ እንዲጥሉ በመፍቀር ነው። እነዚህ እንቁላሎች ትሎችን የሚፈጥሩ ሲሆን ትሎቹም ደግሞ አይቡን ይመገባሉ። ይህም አይቡ በመበስበስ ስብ እንዲሆንና ለስላሳ እንዲሆን ያደርገዋል። ከዚህ በተጨማሪ አይቡ የተለያዩ ቅመሞች ተጨምሮበት የሚያቃጥል ጣዕም እንዲኖረው ይደረጋል። ይህ አይብ የሚበላው ትሎቹ በህይወት እያሉ ሲሆን 8 ሚሜ የሚረዝሙ ትሎች እስከ 15 ሴንቲሜትር ርቀት ድረስ መዝለል ስለሚችሉ አንዳንድ ጊዜ የሚመገቡት ሰዎች አይናቸው መጨፈን አለባቸው። ጀብደኛ የምግብ አፍቃሪዎችና የአካባቢው ሰዎች ይህንን አይብ እንደ ጣፋጭ ምግብ በእጅጉም ቢፈልጉትም በአውሮፓ ህብረት የንጽህና አጠባበቅ ህጎች ምክንያት ለረጅም ጊዜ ታግዶ የቆየ ሲሆን አሁን የሚገኘው በህገወጥ ገበያ አሊያም ደግሞ በልዩ ልዩ አጋጣሚዎች ብቻ ነው። እንደዚህ አይነት አጃይብ የሚያስብሉ መረጃዎች በየቀኑ ይደርሷችሁ ፎሎ ማድረግ እንዳትረሱ።